ዓርብ ዕለት እንደፈታው ሁለት አገባው ሽጉጥ ይዞ ነበርና መታኝ ይሄ ማንጋጋ ይለኝ አሁን አንድ አመት ስርቤት ነው አነኩት ሄላ ተሰራለኝ ከዛ ዘረፍኩት ማን ነው ስሜ ሰለሞን ካፒቴ ከየት ከተማ መጣ ከአርባ ምንጭ ከተማ እንዴት መጣ መልካም ወጣት እኔ ፈልጌ አልመጣሁም ማን ይላከ ባለቤቴ ነች አሁን ባለቤቴ ያው ፖሊስ ነች እና በጣም ትወደኛለች እኔም እሷን ወዳታለሁ ግን እኔ ጋር ያለው አጋንንቱ እሷ ከሷ ያሸሻ ነው በሚሰራው ድርጊት ከዛ መጨረሻ ላይ ተስፋ ቆረጠችና የሷ ወንድም አሁን ትላንትለት እኔ እዚህ ከተጸለይኩ በኋላ አልመጣም ለሱ ከሱ ጋር ይናበቡና ያወሩና ሶስተኛ ዙር ምናምን ላ ብር ምናምን ስታ ምናምን ተስመዘገበ ወደዚህ ላከች ከትላንት ወዲያ ስጸልይ 21 አመት ምናምን ታሰር ያለው ብለህ ነበር 21 አመት ከ6 ወር ቆይቼ ነው ወጣሁት እንዴት ነው ልትታሰር የቻልከው በምን ምክንያት መጀመሪያ 96 ዓመተ ምህረት ላይ ነው መጀመሪያ ወንጀል የሰራሁት ሶ ነው ገበያ ላይ እንደዚህ በቃ ልክ እንደ ሰዎች አንድ ሰው የራሱ የሆነ መደብ አለው መደብ ሲገዛ ያ ሰው ነው በጣም ባለሀብት ነው ተንኩለኛ ነው ደግሞ ከዛም እነን ተጠቀመና ይሄን ማንጎ ዝም ብለ አቃጥል አንተና 20 ሺህ ብር ሰጣለህ 20 ሺህ ብር መቼም አታገኝም 20 ሺህ ብር ማለት 20 ሚሊዮን ነው በዛ 96 ዓመተ ምህረት ላይ ማለት ነው ከዛም 20 ሺህ ብር ሰጣለህ ደነገጥኩኝ 5 ሺህ ብር ወዳሁን ሰጠ ከዛ ገበያ እጄ አስታውሳለሁ አርባ ምንጭ ገበያ እጄ ምናምን ልብስ ምናምን ገዛውና ማታ እንደ ችቦ አቃጥልኩኝ ማንጎዎችን ገበያ ላይ ማለት ነው ወንጀል በዛ መጀመሪያ ወንጀል ጀመርኩ ከዛ ቀጣዩ ወንጀል ጠፋው ከዛም ጠፍቼ ጅንካ ምናምን ገባ ፖሊስ ይፈልጋል ምናምን ስል ሶም ረገመ ህዝቡ ማለት ነው አንተ አላደረኩም ተላለ እግዚአብሔር እንደዚህ ያርግ ብሎ ከረገመ በኋላ ላንተ ለቀቁ የኛን ቀበሌ ወደ ጅንካ ሄደ ወንጀል ሰራ ጅንካ ሄደ ወንጀል የሚሰሩ ልጆች ጋር መዋል ጀመርኩ ከዛም ሁሉ ነገር ቀስምኩት ዛጋ መጀመሪያ ዝርፋ አካሄድኩት 1200 ብር ምናምን ፒፒኤስ የሚባል መሳሪያ ገዝቻለሁ የሆነ ብረት አጭር መሳሪያ አለች እሷን ገዝቼ በቃ ምንም ከኔ ውጪ ሌላ ሰው እኔ ህግ ያለ አይመስለኝ በሰዓቱ እውነት ለማውራት ህግ ምን ባል ነገር እኔ ብቻ ነኝ ህግ ያውጪ መስለው ከዛም መጀመሪያ ጊዜ ሰራው የሆነች ወደ አርባ ምንጭ ሆስፒታል እርጉዝ ነች እየሄደች ነው ወደ አርባ ምንጭ ለመውለድ ነው ከዛ 900 ምናምን ብር ይዛለች ሹፌሩ ደግሞ 150 ብር ምናምን ይዟል ሺህ ምናምን ብር መጀመሪያ ቀን ወሰድኩኝ በቃ ተጀመረ በዚህ እንዴት ወሰድክባቸው ከላ አለ ለምሳሌ እንደዚህ አስፋልት ሆነ መኪና የምታቆመው ድንጋዩን አይቶ መኪናው ይቆማል መውጣት ስለማይችል ከላ ተሰራለ ከዛ ዘረፍካቸው ከዛ ዘረፍኩት ቀጠላሁም ወንጀሉ ማለት ቀጠለ ወንጀሉ ከዛም እንዲህ ያልኩት አንድ ቀን ተያዝኩትና በሌላ በሱ ሰልያዝ ብዙ ባደረኩ ሰልያዝ በሌላ ተያዝኩና 6 አመት ተፈረድኩት 96 ማለቂያ አካባቢ ላይ ገብቼ ማለት ነው ወጣው አንድ አመት ሳልቆይ መልሼ ዝርፋ ወንጀል ፈጸምኩት ምንም እስር ቤት መቆየት ማለት እንደዚህ ነው በቃ እንደዚህ አይነት ሰው ይምጣ እንጂ እኔ አሁን የሁሉም ጊዜ ምንም አይመስልም እኔ መቆየት ስላለበት ቆይቼ ወጣው 21 አመት መቆየት ስላለበት ብቻ ነው ቆይቼ ወጣው 6 አመት ተፈርዶብህ ልክ እንደወጣው እንደገና ዝርፊያ ይሄንን ወንጀል አሁን ይሄን ትልቁን ወንጀል ሰራው ትልቁ ወንጀል ምንድነው ሴቻ መከላከያ ካምፕ አለ መከላከያዎች አሉ ቢያውቅ ኖር አላቅም እዛ ጋር አልሄድም ነበር ኋላ ላይ መከላከያ ካምፕ አለ 17ኛ ክፍለ ጦር አለ ልክ እዚች ጋር ደግሞ ከርብ አለች መኪና በጣም ያስቸግራል መሄድ አይችልም ሄዶ የሚያቅሰው ካለ መንገድ ይችላል በዛች ጋር ሁለት ድንጋይ ነው ያስቀመጡት እንደ ሁለት ትላልቅ ድንጋይ አስቀመጥኩት ከኮይራ ቡና ምናምን ጭኖ መጣ አይሱዙ ነበር ኢላላ ሁለት ፖሊስ አለ መኪናው ላይ ከላይ ቡናው ላይ ከላይ ሁለት ፖሊስ አለ ከኔ ጋር ያሉ ልጆች 5 ናቸው አንደኛው ማይሰራ ካርቤን ቆሞ ጠብቅ የሚባለው መሰራል እሱን ይዟል አይሰራም ያው ማስፈራሪያ ነው አንተስ የኔ ፒፒኤስ ይሰራል ኖርማል ነው 60 ምናምን 70 ምናምን አላማችሁ ምንድነው ቡናውን እኛም አላማ መኪናውን ቦዲቲ ማምጣት ነው መኪናውን መሸጥ ብቻ ነው እንጂ እዛ ጋር ቡና እንዳለ ምናምን አናቅም እኛ መኪናውን ብቻ ወስደን ቦዲቲ ለመሸጥ ብቻ ነው አላማችን ልክ ከዛም ድንጋው ሲደርስ ቱክስ ይጀምራል እንዴት ሰራ መሳሪያው ላይ እኔ እሱ ምትኩስ ነው መሰለኝ እዛ ጋር መኪና ላይ መሳሪያ ይዞ ሰው ይኖራል ብለ አትገምትም ለሌሊት 6 ሰዓት ላይ ቱክስ ሲጀምር ለምን እንደው አቁም ምናምን ጸጥ ተባለ ከዛም ሹፌሩን ሞተር አጥፋ ይላሉ አያጠፋም ሞተር አጥፋ ሲል አያጠፋም ለምን እንደው ማታጠፋ በየ ድንጋውን እንደዚህ ዞሬ ሲመጣ መታኝ ነው ሽጉጥ ይዞ ነበርና መታኝ ሲጭቃ ማለት ነው ይሄ ማንጋጋ ይለኝ አሁን ከዛ እኔ ወደኩኝ በቃ ፈን ሰራው እሱ ሽጉጥ ነከሰ ደግሞ እንዳይመታ ነከሰ ከዛም ከኔ ጋር ልጆች ወዳውን እሱን ያዙ እሱ ታሰረ ከኛው አንዱ ሹፌር ነው ወዳውን እሱን ጭኖ መጡ ሳመጡ እሱን ሆስፒታል እናስገባ ይላል አንደኛው ከዛም ይሄ ነብዩ አንኩት የሚባለው በጣም አብሮ አደገ ነው እሱ እዚህ ጋር ሞቶ እሱን ጥዬ ከመሄድ እኔም ታሰራለን ሁላችንም እንታሰራለን ሰለሞን እናሳክማለን ይላል እሺ ሆስፒታል ውስጥ እንጣልስ ሆስፒታል ውስጥ በር ላይ ጥሎ ይሄዳሉ ይሄ እንግዲህ ረጅም አመት እንዲፈረድብ ምክንያት የሆነ ወንጀል በዚህ ወንጀል ምክንያት ስንት አመት ተፈረደ በሱ 15 አመት እሺ ከዛስ ታሰርክ ተፈረድኩ ገባው ኮማረሚያ ያ 6 አመቱን ተጨመረ 21 አመት ሆነ የመጀመሪያው ጥዬ ወጣሁት ማለት ነው 6 አመት ተፈርዶብህ በነበረ ጊዜ 6 አመት አልቆየህም ጠፍቼ ወጣሁ ዝም ብለን ወጥተህ መጣፈው ያው ሰይጣኑን እኔ አራቅም እንዴት እንደመጣፋ እውነት አላቅም እውነት አሁን 21 አመት ሆነ ከዛ አየር ላይ ነው ጎፋ ማረሚያ ጫን አርባ ምንጭ ከአርባ ምንጭ ጎፋ ማረሚያ ላኩ አዛውሩ እሺ ከጎፋስ ከጎፋ እንደገና ጎፋ ላይ ትንሽ የቆየው ክዳነ ምህረት ቤተክርስቲያን አጥር ዳር ነች ንግስ ነበረ ንግስ ብዙ ሰው ከውጭ ገባና ከነሱ ጋር ተቀላቀየ ሄድኩት
ጠፋ። ወጣሁ ሄድኩኝ። በቃ ሄጄ ቀጥታ ወደ ጅጅጋ ገባሁ። አላቅም ጅጅጋ የት እንደሆነ መኖር ጀመርኩኝ። እዛ ዝም ብለህ ተሳፍረህ ጅጅጋ ገባሁ። ከዛም እዛ ጋር መኖር የጀመርኩት ምንም ስራ አላቅም። በቃ እኔ ከመስረቅ ውጭ በቃ የሆነ ነገር ከማድረግ እኔ ስራ ምንም ሙያም ባል ነገር። ስለዚህ አይምሮክ በጣም ሻርፕ ሆኖ የሚታይ ዝርፊያ፣ በቃ የሰው ነገር መውሰድ ብቻ ነው። ዝርፊያ ላይ ያቀናብርልህ። አዎ በቃ የሆነ ይሳካልኛል። በቃ የሆነ ነገር ለክፉ አሳልፎ አይሰጥም። ምን እንደሆነ አላቅም። ዝርፊያ ላይ ይሳካልህ። አዎ ለክፉ አሳልፎ አይሰጥም። ከዛም በኋላ እሺ ጅጅጋ ላይ እንዴት ተያዝክ? ጅጅጋ ላይ ሆቴል እየጠጣው ነኝ። ፀጉር ቤት የሆነ የሚሰራ ነበር ማረሚያ ቤት ላይ፣ አርባ ምንጭ ማረሚያ ቤት ላይ። እሱ ማታ እየጠጣ ነው፣ እኔም እየጠጣው ነኝ። ለካ እሱ ይጠቁማል ለሰው እንደዚህ ከማረሚያ ቤት የጠፋ ሰው ነው ብሎ ይጠቁማል ለሶማሌ ፖሊሶች ማለት ነው። ሶማሌዎቹም አየር ላይ እኔን ይይዛሉ። አየር ላይ ዙና ማረሚያ እዛ ያስገቡና ተደዋውሎ 15 ቀን በኋላ ከአርባ ምንጭ ፖሊስ ይመጣል። ከዛም ቀጥታ ሄድኩኝ። ተያዝኩና ሄድኩኝ አዋሳ መናሪያ ገባሁ። አዋሳ መናሪያ ላይ እንደገና ሊጠፋ ነው ከፖሊሶች ማለት ነው። አዋሳ መናሪያ ያው ከወሰዱኝ ይገላሉ የሚል ብቻ ነው ሐሳብ ያለኝ። ከአዋሳ ማረሚያ ቤት እንደገና ጠፋው። ላንተ ሄድኩኝ ብር ስለሌለኝ ብር ለመውሰድ ማለት ነው። ሲስተር ጋር ሄጄ ባለው ሰዓት ነው ይሄን ነገር የምትነግረኝ። እሷ የሆነ ሰዓት ላይ ትነግራለች። በቃ ዝም ብለህ አጸልይ ምናምን ትላለች። ከዛም እንደገና ትንሽ ቆይቼ ለዚህ አጸልይ ስትል ቸርች እዩጋ 15 ቀን ጉባኤ ተዘጋጅቷል በቲቪ ትከታተላለች እሷ። እሱ ጋር ሂድ ትላለች። ከዛም 15 ቀን ጉባኤ እሺ ብዬ ሻንጣ ምናምን ወስጄ ሄድኩኝ። 8 ቀን አደርኩት። 8 ቀን እኔ ሰለሞን ካለኝ ሄዳለሁ እጅ እሰጣለሁ ነው ለመንግስት። አዎ ሰለሞን ካለኝ ያለችው ሂድና ቸርች ይጸልይልሃል። ከዛ እጅ ለመንግስት ስጥ። አዎ ንሳ ገብተህ አንተን እዩ ያገኛል፣ ይጸልያል፣ ያንተ ላይ ያለው ሰይጣን ይወጣል። ከዛም በኋላ አንተ የግደልካቸው ሰዎች ሁሉም ይቅርታ ያስደርጋል፣ ትገባላለች። እሺ ብዬ ስል 8 ቀን ውስጥ ምንም ነገር የለም። ከዛም በኋላ ያለኝ አማራጭ በቃ እዚህ ጋር የሆነ ነገር አግኝቼ መሄድ ብቻ ነው እዛ ቸርች ውስጥ። አዎ ምን አረክ? ከዛም በቃ መጸለይ ጀመረ። እሱ ልክ ስነሳ የኔ መደዳ እንዲህ ተቀምጧል። ስልክ አለ በቃ ሰው አሜን ያለ የተነሳ ነው። ከዛ ምን ዝም ብዬ ስልክ የሰበሰብኩ ኪስ ውስጥ ማንም እዛ አሜን ላይ ነው እንጂ ስልኩና ወንበር ደብተር ላይ ማንም ቼክ የሚያደርግ የለም። 7 ስልክ ነው ወሰድኩና ወጣሁ። እሺ ከዛ በኋላ እኔ አሁን ሌላው ማወቅ የምፈልገው ነገር ከዛ ወጥተህ ታሰርክ? ከዛ ወጥቼ ታሰርኩት። ይሄን ታስሬ እኮ አሁን 8 ወር አሁን የተፈታ። አዎ ባለቤት እንዴት አገኘህ? ባለቤቴን ያገኘሁት እሷ እዛ ነች፣ የምትሰራው ፖሊስ ነች። የት? አርባ ምንጭ ማረሚያ። አንተስ? እኔ አርባ ምንጭ ማረሚያ ህግ ታራሚ ነኝ። አንተ አንተ ታራሚ ሆነ፣ እሷ ማረሚያ አራሚ ሆና። በጣም ከባድ ነው። እሺ ልክ እኔ ወደ ቃሊቲ ማረሚያ፣ ቃሊቲ ከፍተኛ ጥበቃ ያለበት ማረሚያ ተብዬ ሄድኩ ለህክምና ተብዬ። ከህክምና ስመጣ እቺ ደግሞ አዲስ ነች ባለቤት። አኩቻ ነው የምትባለው። ተደባዳቢ ነች፣ በቃ በጣም ተደባዳቢ ነች፣ ስፖርተኛ ነች። ልክ እኔ ከቃሊቲ ማረሚያ እንደመጣሁ ባደግነት ነው የምታወቀው። ሽርጥ አድርጌ ነው ምናምን ዞሮ ቆየቱ ነው ከሁሌ ከማረሚያ ቤት መጣሁ ብር ትላለች ነን። ከዛም ይሄ ነው ሌላ ግን አጥፍቼ ውጪ ቁጭ ያጠፋ ሰው ውጪ ወጥቶ ተገለጥ ይቀመጣለች። ምንን በጥፊ ታጫዋለች። አንተ በጥፊ መጣች? ከዛ ምን አድርጋት? ምንም በቃ ዝም ብላት በቃ ከአዲስ አበባ ከቃሊቲ እስር ቤት እንደመጣ ተገልለ ቁጭ ብላ ተገልለ 3 ቀን 4 ቀን ውጪ ቁጭ ብያለሁ። ከዛስ የመጀመሪያ ቀን ዛም መታ ምን ይሄ ነው እንደማስቸግረው እኮ ምንድነው እሱ ምንድነው የምተብተው ምን ሆኖ ነው ከማን ነው የሚበልጠው አለች። ነጭ ወርጋ ዝም ብላት አሪ አኩቻ ተይ የቆየ ታራሚ ነው ምናምን ይላሉ ሰዎች። ከዛም ሄደች ስልክ እኔ በድብቅ አስገባው፣ ትንሿ ስልክ ማለት ነው ማረሚያ ቤት ውስጥ። ከዛም የሷን ስልክ ትኬት ማስቆረጥ ጀመርኩ የሆነ ሰዓት ላይ። ከዛም ትኬት በዙር የሷ ስልክ ወሰድኩት። ከዛም እደውላለሁ፣ ታስጠነቅቃለች። ስልክ ከየት አስገባ አንተን አሳስራለሁ እያለች ነገሩ ጫፍ ይወጣ ሄደ። ፍቅር ውስጥ መግባት ጀመርን። ምን ትላታለህ አንተ? በቃ እኔ አንቺን ማተጂ ከሆነ ያው መጥፋት ለኔ ብርቅ አይደለም። ከወጣው አንቺን ገላለሁ እላለሁ። እኔ መጀመሪያ ማለት ነው ከጠፋው አንቺን ገላለሁ። ስለዚህ እኔ በጣም እሺ አንተ እኔን የምትወድ ከሆነ ጌታን ተቀበል ትላለች። የመጀመሪያ ዓላማዋ ለሷ እንትን ነች፣ በጣም አክራሪ ነች፣ ዘሯ ማለት ነው። ቆይ ጥፊዋ ነው ፍቅር ውስጥ ተከተተ? በቃ ለምን ከሰስኩት ለተቋም ኃላፊ መታችኝ ብለ በሴት ፖሊስ ተመታው ሲል ሴት ብትሆንም አባል ነች ገና ትደበደባለ ብሎ ለአመልካች ብሎ መርቶ ሰጠ። አመለከት እኔ አመለከቱ እንዴት በምን በወረቀት በማመልከቻ ማለት ነው። አመልካች ህግ ታራሚ ሰለሞን ካፒቴል አርባ ምንጭ ማረሚያ ተቋም ብዬ እንዴት በሴት አባል እመታለሁ? ሴት ብትሆንም አባል ነች ገና ትመታለ ለአመልካች ብሎ መራ። ወረቀቱን አጥፎ ወረቀቱን እንደዛ አጥፈና ለአመልካች አለ ለኔ መልሶ ማለት ነው። ለአመልካች ሴት ብትሆንም አባል ነች ገና ትመታለ አርፌ ታረም ማለት። ስልክን አላስዝም ግን አንተ የምር ትወደኛለህ ትላለች። አንተ እኮ በጣም ከፍተኛ ፍርደኛ ነህ፣ መች ወጥተህ እኔን ለማግባት ነው የምታፈቅረኝ ትላለች። ይሁን በቃ ዝም ብዬ አንቺን ያፈቅርኩ ነው። እሺ እንደዛ ከሆነ ጌታን ተቀበል ትላለች። አንድ ቀን ኮንፈረንስ ይዘጋጃል ማረሚያ ቤት ውስጥ ማለት ነው። እጣ ግቢ ውስጥ ያዞርኩ ነው ትኬቷን።
ከዛም እሷን እኔ ግቢ ግባ ትላለች፣ አገልጋዩ ጋር ግባ ትላለች። ግባ ስል እሺ በየሷን ሞራል ለመጠበቅ ገባው። እውነተኛ ታሪክ ነው መነግራችሁ። ከዛም በኋላ ቀጥታ በስሜን ጠርቶ አገለገለኝ። 3 ዓመት አለኝ እኔ ገና ልፈታ። አሁን ከተፈታው 8 ወራ 3 ዓመት እያለኝ መጨረሻ ላይ ሰለሞን የሚባል ሰው ተነሳለ። እግዚአብሔር ነው ማለት ቁጭ አልኩኝ። ስንት ሰለሞን አለ ብዬ ሰለሞን አትነሳም አባስም ነው የምትጠብቋልና እሺ ሰለሞን ካፒታል ተነሳው። ጌታ ይወዳል። እስከ ዛሬ ሳምንት ዓርብ ዕለት ነው አስታውሳለሁ። እስከ ዓርብ አንተን ጌታ ፈታለሁ ብሏል። እስከዛ ዓርብ ካልተፈታይ እኔ ነብይ አይደለሁ ማለት እንደዚህ ቃል በቃል አወራ። አይ እሱ አብዷል። እኔ 3 ዓመት አለኝ የት ነው ማነው ፈታኝ ብዬ ሲቀተኩ እውነተኛ ነገር ነው መነግራችሁ። ግን ከእግዚአብሔር ከሸሻይ የሞትን ትሞታለህ ብሏልና እውነትም የዝም በስል ዓርብ ዕለት እሱ ዓርብ እንዳለ 3 ዓመት ያለ ዓርብ ዕለት ተጠራው ቢሮ ተፈታ። አንተ ያገልጠይቀ ከተፈታና ከወጣ በኋላ ከተፈታው ዓርብ ዕለት እንደፈታው እሁድ ዕለት አገባው። አንድ ቀን አደረ አንድ ብር ሳይኖር ምንም ሳይኖረኝ አመቻችቷል። እሱ አቀባብላ መስመር ላይ ያርጋል። ዓርብ ተፈታ፣ ቅዳሜ አደርክ፣ እሁድ አገባ። ቅዳሜ ብቻ አደርኩት፣ እሁድ ዕለት አገባ። ከተፈታው 8 ወር 8 ወር። በዚህ 8 ወር ውስጥ ታዲያ መጠጥ ቀጠልክ? በቃ አሁን ነው ዋናው ነገር። በቃ ለአንተ እዚህ ጋር ልመጣም የቻልኩበት ማለት ነው። ለካ አጋንንቱን አልለቀቀኝም። የልጁ ትምህርት አባቱን ድርሻ ወሰደው ልጅ እንደወጣው ድርሻዬን ጠየቅኩኝ። እኔ 20 ምናምን ዓመት አልተጠቀምኩም፣ ድርሻዬን ስጠኝ አልኩኝ አባቴን። ነትህን ነው ደውልና አሁን መጠየቅ ትችላለህ። ከእስር ቤት ከወጣ በኋላ 20 ምናምን ዓመት ምንም አልተጠቀምኩም፣ ድርሻዬን ስጠኝ ለኔ አባ አልኩኝ። ላገባ ነው ድርሻዬን ስጠኝ አልኩኝ። ይሄ መች ነው? ዓርብ ዕለት እንደተፋቱ ቅዳሜ ጠዋት ነው። አግባ ችግር የለም ቤት አለ አይደል ቤት አለ ምናምን አግባ ይላል። ድርሻዬን ከሰጠኝ አሁን ለኔ ምን ይመለኝም አንድ ብር የለኝም፣ አግብ ስጠኝና አገባለሁ አልኩኝ። ከዛም በዛ ቅጽበት ውስጥ ደግሞ ሌላ ሰውም እንዳያገባ በፈራውና ወዳውን አገባው። እሁድ ዕለት አገባውና ሰኞ መክሰኞ ድርሻዬን ወሰድኩኝ። አሁን ስማ የልጁን ታሪክ። ድርሻውን ወሰድኩት። 200 ሺህ ብር ሰጠኝ፣ ሞተር ሰጠኝ አባቴ ማለት ነው። አሁን አንድ ብር የለኝም። አንድ ብር አሁን በአሁን ሰዓት 5 ሳንቲም የለኝም። መመለስበት የለብኝ ነግራለሁ። እዚህ ጋር ታሪክ አለ። ያን ብር በአንድ ቀን 40 ሺህ ብር 40 ሺህ 38 ሺህ ብር ነው የምጠጣው። ማርሚካ የሚባል ሆቴል 40 ከ40 ምንጭ የመጣ ሰው ካለ 38 ሺህ ብር በአንድ ቀን እንደዚህ ቁጭ ብዬ ነው የምጠጣው። ጠጣል ውስኪ አውርዳል እንዲያወርዳል ይሄ ነው ሂሳብ ይላሉ። መጨረሻ ላይ ሞተሩም እዛ ቀርቶ ቀረ። ከ21 ዓመት እስር በኋላ ይሄው 8 ወር ውስጥ እኮ ነው ድርሻዬን። አልታረምክማ? ምንም አልታረምኩም እያልኩት እኮ ነው። አሁን የታረምኩት መቼ ነው? እሁድ ዕለት ማታ ነው። እሁድ ዕለት ማታ ድረስ እሁድ ዕለት ከዚህ ቤት ወጥቼ ምገልሶ አዘጋጅቻለሁ። እውነተኛ ነገር ነው የምነግርህ። 4100 ብር ያለብኝ ሰው አለ የኔ ብር ማለት ነው። ዮናታ ጋር እየሄድኩ ነኝ፣ ብር የለኝም ለኔ ላክ እያልኳኝ ብር የኔ ብር ንጹህ ብር ማለት ነው እቿት። ከዛም በኋላ ሁሉም ነገር እዚህ ጋር ጽፌያለሁ። እሁድ ዕለት ልክ እየመጣሁ የኔ 4100 ብር ስጪኝ አለ እገልሻለሁ። እኔ ዮናታ አንድ ብር የለኝም ወደዚህ መምጫ ብቻ ነው ይዤ የመጣሁት ብር። መልካም ወጣት እየሄድኩ ነው። ብሬን ስጪ ካልሰጠሽ አልሰጠችም። ስልኩን ጭራ ዝግ አደረገች። እሁድ ዕለት እስከ ማታ ድረስ ከዚህ እሷን ለመግደል ነው እቅድና ፍላኔ። አሁን ነው የሰረስኩት። እሁድ ዕለት ማታ እኔ አንድ ሰው ብቻ ነው ከዚህ ውስጥ የምፈልገው አልካንተ ካስታወስክ አንድ ሰው ታሪክ ይቀይራል ስትል ይሄ እኔ ነኝ። በቃ ኖርማል አመንኩኝ። ያለ አንድ ብር ይሄው አንድ ብር የለኝም። ቁርስም ሻይ ማን እንደገዛም አላውቅም። እኔ አሁን እስከ ዛሬ ማለት ነው እውነተኛ ነገር ነው የምነግርህ። በቃ ራስን አሳምኜ ያ አንድ ሰው እኔ ነኝ። ከማንም አንድ ብር አልፈልግም። በእግሬ ቢሆንም 40 ምንጭ ገባለሁ። የዛሬ አንድ ማሳ አለኝ ፓዝር ሰጠኝ ማሳ። እነዛን ስልክ የወሰዱ ሰዎችን የዛሬ ዓመት ስመጣ ገንዘብ ይዤ እመጣለሁ። ስራ እሰራለሁ፣ እለወጣለሁ፣ በጣም እለወጣለሁ። አንድ ማሳ ሰጥቶኝ ነው ማሳውን ባዶ ነው። አሁን እጄ ሙዝ መትከል ብጀምር አንድ ዓመት ውስጥ ኖርማል ስራ እሰራለሁ። የዛሬ ዓመት እዚህ ስመጣ የነዚህን ስልክ ገዝቼ ማመጣለሁ። እነዛ ሰዎች በህይወት ካሉ የኔ ስልክ ነው የተወሰደ ብሎ ካንተ ጋር ይምጣ ነው ይናገሩ። እኔ እከፍላለሁ። ኤዳን ይዤ መሞት አልፈልግም። ከተወለድኩት 4ኛ ቀኔ ነው አሁን እኖር ፈልጋለሁ። መጀመሪያ ጊዜ ሴትዮ አንቺን አላቅም። እርጉዟ ሴትዮ ካንቺ 900 ብር ወስጄ ህይወቴ ተበላሽቷል። በጣም በድያለሁ። ይሄን ሁሉም ዓመት በጤል ስመታ ምን ስመታ ሁሉም እግዚአብሔርን ይቅርታ እንድጠይቅ ነበር። እስከ ዛሬ አልጠየቅኩም። ዛሬ እግዚአብሔር ለምን እንደማያናግረኝ አንቺን በመጀመሪያ ጊዜ ይቅርታ ጠይቅሻለሁ። ሌሎችንም ብዙ ያው አድርጌያለሁ። ስለዚህ በእግዚአብሔር ስም ይቅርታ። እኔ ገና 4 ቀን ልጅ ነኝ። ከዚህ በኋላ መካስ ፈልጋለሁ። ኢትዮጵያንም እግዚአብሔርንም ህዝብንም ማንንም ሰው ሌላ ሰው በቃ 3-4 ወር ለኔ 5 ወር ስጡኝ። ስራ ሰርቼ ተለውጬ መካስ ፈልጋለሁ። አንድ በሉ። አሁን ደግሞ የዛኔ ከዩ ቤት ስልክ የተወሰዱባችሁ 7 ሰዎች የእናንተ ስልክ የወሰድኩት እኔ ነኝ። እናንተ በህይወት ካላችሁ የእናንተ ስልክ የምታስታውሱ ከሆነ የዛሬ ዓመት እዚህ ቤት ነው ገንዘብ ሰርቼ መጥቼ የእናንተን ስልክ መልሳለሁ። አባቴ አድርገኛል። ሰተም አሁን በቀደም ዕለት ሰተም የዛሬ ወደዚህ ሲመጣ 3-4 ቀን ውስጥ ጣቢያ ገብቻለሁ። እንደገና ለኔ እሰጣለሁ። አንተ ብቻ ተለወጥና ሰውን ለአንተ እንደገና እሰጣለሁ አባዬ ብለሃል። አሁን ከልቤ ነው ይቅርታ መጠየቀው።
አሁን በጣም ነው ይቅርታ የምጠይቀው። በተለይ ሲስተር ቤተሰብ ጠቅላላ በጣም ይቅርታ እላለሁ። ላንተ ሰው በጣም ህዝቡ በጣም እኔን ለመለወጥ ብዙ ጥረት አድርጋቸዋል። በዚህ በ8 ወር ውስጥ ብዙ ነገር ያደረጉ ሰዎች አሉ። በ8 ወር ውስጥ አርባ ምንጭ ማረሚያ ቤት ያስቀየምኳችሁ ህግ ታራሚዎች፣ ማረሚያ ቤት ተቋም አባላት፣ ሲቪል ሰራተኞች እንዲሁም ጎፋ ማረሚያ አስተዳደር ዋና ምክትል አስተዳደር ሀፍቴ፣ አዋሳ ማረሚያ ቤት ዮሐንስ ይቅርታ አንተንም፣ ሶዶ ማረሚያ ቤት ሉቃስ አንተንም ይቅርታ፣ ሌሎችን ሁሉንም ይቅርታ ጠይቃለሁ። ሰው ሁኜ እናንተ እስከሚያገኝ ድረስ ከልቤ ነው ይቅርታ የምጠይቀው። እማ እኔ አንቺ ምን ብዬ እንደምልሽ አላቅም። እኔ ብዙ ነገር ተብለሻል። በኔ ኮሚሽነር ከአዋሳ ሄዶ አንቺ እስረኛን እንዴት ታፈቅራለሽ? ስራ ትለቃለሽ፣ እሱን ትፈልጋለሽ፣ ስራ አባር እሱን አፈቅራለሁ ብለሽኛል። እውነት እንደዚህ ነው ያለችው። እማ በጣም ነው ይቅርታ የምልሽ። እኔ አንቺን በድዬሻለሁ። እማ በጣም በድዬሻለሁ። ከዚህ በኋላ ላንቺ ነው የምኖረው፣ ላንቺ ብቻ ነው የምኖረው። አጨብጭቡለት። ለማ ላኩቻ ሄሎ፣ ጤና ይስጥልኝ። ዮናታን አክሊሉ እባላለሁ። ደስ ይላል። ኩራት እባላለሁ። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ባለቤትሽ እዚህ እኔ ጋር ነው ያለው። መልካም ወጣት መጥቶ ነኝ። በጣም በድያታለሁ፣ ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ አላስቸግርም ብሏል። በጣም እንደበደለሽ እንዳሳዘነሽ ነግሮኛል። ምሕረት እንድታደርጊለት ፈልጌ ነው የደወልኩልሽ። እግዚአብሔር ለሱ ይችላል። በቃ ስለዚህ ምሕረት አድርገሽለታል። አዲስ ሰው ሆኖ ይመጣል። የሚቀጥለው አመት ደግሞ አብራችሁ ትመጣላችሁ። እሺ እንመጣለን። ስራ ጥሩ ነው? አዎ ስራ ምንም አይደለም፣ አሪፍ ነው። እወድሻለሁ። መልካም ጊዜ ይሁንልሽ። እሺ እኔም በጣም አመሰግናለሁ። በጣም ታንኪ። ቻው። እሺ ባይ